ሰሚራ ነው ያልኳት ታናሽ ናት ምንድነው አልኳት አሁን ዘንድሮ 12 ያክል ተፈተናል ምንድነው ሰ እንዴት ታቂም እንደ ሰርግሽ እኮ ነው ቀለል አርጋ ማለት የምን ሰርግ አልኳት እንደዚህ ሰው አለቀ እኮ ተቀበ እዛ ነው እሺ ከቤት ወጣሁ ማዘር አክስቶቼ ጋር እንትን ይያሉ ነበር ይሄ ብቅል ወጣሁ ስላድ ነው ገዝቼ ገባሁት የማን ስላድ ነው የሚካኤልን እሺ የትም ማሄድ ማምለጥ አልችልም ከሱጭ ከዛ ስላድ ነው አስቀመጥኩት የጥመርዝና በረኪና አቀላቀልኩት ክርስቶስ ምስክሬ ነው ማዘር ብትጠይቃት ያንን ሙቭመንት አትረሳው አቀላቅዬ እንትን አልኩት ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ በስምህ ነው የምትወስደው አትገለኝ በቃ አንተ እኔን አትገለኝ ግን በስምህ ወስደዋለሁ ነው ምክንያቱም ሳነብ ቅዱስ ጊዮርጊስ መርዝ ሰጥቶት አማትቤ በጠጣው ምንም አልሆንም ብሎ ድማል ወሰርኩት እጄ ላይ ተገኘች ቅዱስ ሚካኤል ስላድ ነው እህቴ የመጨረሻዋ ልጅ አሁን አንደኛ ክፍል ናት ረህመት አሁን አንደኛ ክፍል ናት ረህመት እናት ያገኘችኝ ያሉ ሚታ ቤት እናቴ እንደዚህ ብላ ነግራት መተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው ቅዱስ ሚካኤል ቤተክርስቲያን እኛም ጋር ያን ቀን ነው አባቴ ኮምቦልቻ ሚካኤል አው ሪፈራል ሆነ ፊት ለፊት የምታገኙ እሱ ነው አባቴ ያን ቀንም በዛው በሞት ምኞት ነበር እሱ ገደላት ከሚባል ልጁ ራሱን አጠፋች በቃ ለሱ ትልቅ ዝና ነው ምክንያቱም በቃ ያኛው እምነት አልሆናትም ለሌሎች ሙስሊሞች መማሪያ ነው የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገደላት እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ነው ልጅ ስላድ ቅዱስ ሚካኤል ያንቺ ቅዱስ ሚካኤል አይተውሽም ማለት እንዴት አልኳት ሰይጣንም እኮ ያመኑትን አይተው አምነሻው አይተውሽም ማለት ከዛ በኋላ እናቴ እኔ መቅረብ ብትፈልግም ይሆነ ሂደቷ እንተዋወቃለን እናትና ልጅ አይደለን እሷ የምትፈልገው ትቀርበኛለች ከዛ በኋላ እምነትሽ ልክ ነው ምናምን እየለች ማስተማር ነው የምትፈልገው መመለስ ወንድሜና አባቴ መግደል ነው በተለይ ወንድሜ አሁን ላይ ወንድሜ ይሄን አዲሱን ቁጥር ቢያውቀው ነው ወንድሜ ከአላህ ውጭ አምላክ የለም ብሎ የሚያስብ ሰው ነው ስለ ክርስትና እምነት ምናምን ስታነሳ በጣም የሚናደድ አይነት ክርስቲያን ጋር ቀርቦ ማይበላ ወንድም ነው ያለ መስጂድ ላይ ሙአዚን ነው አዛን ይላል ከዛ ተመጣው አሁን እናቴ ሽሬ ናት ሄዳለች ብላል ወደ ተወለደችበት አካባቢ እህቶቼ ትምህርት እንደተዘጋ ነው ወደዛ ይወሰደቻቸው ይህ ሁሉ የመጣው በኔ ነው ነገራችን ላይ የሆነ ቤተሰቡ መከፋፈል ደረጃ ይደርስ እናቴ እንደዚህ እንደሆንኩ እንድኖር ነው የምትፈልግ ማለት ያው 9 ወር እንትኑን ታውቀዋለች ምጡን ታስታውሰዋለች በቃ ምንም ቢሆን እንደዚሁ እንደፈለገች ነው ትኖር አባቴ ደግሞ እሷን መስለሻል አሁን ላይ ሁለቱ አይ ቲንክ ወደ ፍቺ ያመሩ እንደሆነ ሰምቻለሁ ግን ደውላለሁ ድምጿን ሰምቼ ዘጋዋለሁ ሁሌም ጸሎቴ ምን እንደታቀል የሚወደኝ ከሆነ እንደሚወደኝ አሳይቶኛል በጣም በፈተና ውስጥ ክርስቶስ ማለት ነው እየፈተነ የሚያድነስ እሱ አይደል የሆነ ፈተና ውስጥ ሆነ በሆነ መንገር ልብን ሲያረጋጋው ታውቀዋል እኔ ሁሌ ነው የምለው አንተ ካገስከኝ እናቴን ስለ አባቴ አይደለም አባቴ በአንድ ፊቱ ጣሟል ስለ ክርስትና ጥሩ አመለካከት የለው እናቴ ግን ያው ሽሬ ላይ በጣም ብዙ ኦርቶዶክሶች ስለሚኖሩ ምናምን እሷ እንትን ቻንስ ይኖረኛል ከቀረብኳት እናትና ልጅነታችን ከተመለሰ ሁሌም እላታለሁ እግዚአብሔር ከረዳኝ ካንቺ ጋር ህዳር ሚካኤልን አከብራለሁ እላታለሁ እናቴ ግንቦት ልደታ ልጅ ናት ግንቦታት እንደነ ተወለደች እኔ ጋር ስትመጣ ኪዳነ ምሕረት ነው ያመቱ የተጠመቅኩትም የካቲት ኪዳነ ምሕረት ነው የተወለድኩትም የካቲት 16 ነው በጣም ብዙ ነገር አስተምሯቸው ነበር ማስተዋል ቢሰጣቸው እና አሁን ላይም በቃ ሁሌ እግዚአብሔር የምር ጸሎት እንድታረግ ሊፈልግ እናቴ በቃ እሷን ወደ አንቺ ሃይማኖት ወደ ኦርቶዶክስ እንዲመልስልሽ ትፈልጋለሽ መዳን በክርስቶስ እጅ ነውና እንድትመጣ የእናቴ መምጣት እህቶቼንም ያመጣል እናቴ ለእህቶቼ መልአክ ናት ከእናታችን ውጭ ማንንም ማያውቁ እሷ ተጠመቀች ማለት እህቶቼ ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው
ምክንያቱም የመጨረሻዋ ልጅ ከኔ ያራቋትም እኔ ስበላ ስለማማትብ እኔ በሌለሁበት ሰዓት ታማትባለች። የሀያት አምላክ እንደዚህ በሉ ብሏል ነው የምትለው። ማናት? የመጨረሻዋ ልጅ ረህመት ታማትብና የሀያት አምላክ እንደዚህ በሉ ብሏል። እቤት እንኳን ልትገረፍ ካለች እየሮጠች ሄዳ ነጠላ ትለብስና የኔ ስላድን ያለበት ቦታ ድፍት ብላ እንዳታስገርፈኝ ምን ያረክሽ ነው ስላት ማንን እንደዛ ምትለው? ቅዱስ ሚካኤልን? ያንቺ አምላክ አያስገርፈኝም ትለኛለች። እቃ ጥፍታ ልትገረፍ ከሆነ የምትሄደው እኔ መኝታ ቤት ነው ቶሎ። ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና፣ መከራ፣ ግፍ ምንድን ናቸው? እስቲ ንገሪኝ። ከዚህ ከቤተሰቡ መገፋት በተጨማሪ ማለት እያሳለፍሽው ያለው ሰቆቃ ኑሮ፣ ለምሳሌ ስራ ለማግኘት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ወዘተርፈ እስቲ ንገሪኝ። ወደዚህ እስከመጣሁኝ ያው አንደኛ መምጣቴ ትምህርቴን አሳጥቶኛል። ስላልተማርኩኝ ማንም ሰው ሊቀጥረኝ አይፈልግም። ሲቀጥል አሁን ላይ እዚህ እንኳን ከመጣው ንግድ ቦታ ላይ እንኳን ሂጄ ልስራ ስላቸው ሙስሊም ነው የሚፈልጉት። ኦርቶዶክስ እኛ እህቱና ወንድሞች ሙስሊም ነው የሚፈልጉትና አሁን ላይ እኔ ስራ በማጣቴ አዲስ አበባ ላይ ማቀው ዘመድ የለም። ዘመዶች አሉ ግን አይፈልጉኝም። ኢቭን የመጣሁበት ሰውዬ እንኳን ሙስሊም ክርስቲያን መሆኔን ሲያውቅ ነው ከቤት እንደወጣ ያደረገው። እነሱ ነው ግን ከሁሉ በላይ ደስታ፣ ሰላም አግኝተሻል? ደስታ አግኝተሻል በጣም። ስለዚህ አሁን በዚህ ሰዓት ስራ የለሽም? ስራ የለኝም። ቅዱስ ሚካኤል ያውቃል። ቤት ኪራይ የምትከፍይበት የለሽም? የለም። አሁን ላይ ቤት ኪራይ ለግኝ ደግሞ በቅርቡ እንደተሰረክሽ ሰማሁ። ምን ውስጥ ነበር የምትሰሪው? አሁን ቲሸርት ቤት ነበረ እና ብቻዬን ስለነበር 3-4 ሆነው ገቡ። እየለኩ እያለ ማንኛው እንደወሰደው አላውቅም። ስለዚህ ስልክሽን ተሰርቀሻል? ስልኬ ከነቦርሳዬ ነው ሄደ። ወደ ዘመዶች አይረዱሽም? የቤት ኪራይ የምትከፍይበት የለም? የለም። እንደውም አሁን ላይ ትናንት ነው ስራ ያለቀኩትና እስኪ ሄዳለሁ እየልኩኝ ነው ገዳም እያሰብኩ የነበረው እሱ ነው። የቤት ኪራይም አሁን ላይ ስላልተከፈለ ቤቱን ለቀቂው ነው የሚሄድ። እዛ ደግሞ ከቆዩ በኋላ ቅዱስ ሚካኤል ያዘጋጀው ስላለ እሱን አምኝ በምንም ሁኔታ ውስጥ ቅዱስ ሚካኤል። ጥሩ